ዒድን የምናከብርበት ምክንያቱ ምንድነው ነው? ብዙዎቻችን እስከ ዛሬ ድረስ ዒድን አክብረናል፣ ግን የዒድን ዓላማ የተረዳነው ምን ያህሎቻችን ነን የሚለው ለሁላችንም ጥያቄ ነው። ኢስላም እጅግ በጣም ውብ የሆነ ዲን ነው፣ ውብ የሆነ ሃይማኖት ነው። እያንዳንዱ የአምልኮት ስርዓቱና እንቅስቃሴው ከጀርባው ልዩ ሚስጥር አለው። ዒድ የምናከብርበት ምክንያት ሱረቱ በቀራ ቁጥር 185 ላይ ወሊቱክሚሉ ልዒዳ ይላል አላህ። ዒዳውን ቀኑን 30 ቀኑ ማለት ነው የጾሙን ቀኑን ልትጨርሱ ነው ይላል። ወሊቱክሚሉ ልዒዳ ከዛስ ወሊቱከቢሩላህ ዐላ ማ ሐዳኩም ወለዐለኩም ተሽኩሩን ይላል። ሁለት ነገሮችን በዒድ ላይ የዒድ ዓላማ ሁለት ነው። አንደኛ ልክ የረመዳንን ወር ጾም ስትጨርሱ ወሊቱከቢሩላህ ዐላ ማ ሐዳኩም አላህ ለመራችሁ ነገር ተክቢራ ልታረጉ ነው። ሁለተኛ ወለዐለኩም ተሽኩሩን አላህን እንድታመሰግኑት ነው ይላል። አላሁ አክበር አላሁ አክበር። ዒድ ዓላማው እነዚህ ሁለት ናቸው። እስኪ በተንተን ዘርዘር አድርገን ደግሞ መንዘር አድርገን እንመልከተው። ተመልከቱ። ወሊቱከቢሩላህ ዐላ ማ ሐዳኩም አላህ በመራችሁ ጉዳይ ላይ አላህን ተክቢር ልታረጉት ማለት። ገና መግቢያ ላይ በዚህ ቪዲዮ ላይ ምን ብያለሁ? አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢለላህ አላሁ አክበር ወሊላሂል ሐምድ። አየህ አላህን ተክቢራ ካደረኩ በኋላ መጨረሻ ላይ ወሊላሂል ሐምድ ምስጋና ሁሉ የአላህ ነው አልኩኝ። ለምን? ዒድ ተክቢራና ሽኩር ነው። ወሊቱክሚሉ ልዒዳ ወሊቱከቢሩላህ ዐላ ማ ሀዳኩም ወለዐለኩም ተሽኩሩን አለ አላህ። ሱብሓነላህ። ምንድነው ይሄ የተመራ ነው ነገር? ምን አለ አላህ? ወሊቱከቢሩላህ ዐላ ማ ሀዳኩም አለ። ለመራችሁ ነገር ተክቢራ እንድታረጉ ነው፣ አላሁ አክበር እንድትሉ ነው አለ። የመራን ምንድነው ነው? አንደኛ የመራን ነገር ነብዩ አለይሂ ሰላቱ ወሰላም እንዴት አላህን ተክቢራ እንደምናደርገው ነብዩ አለይሂ ሰላቱ ወሰላም እንዴት ተክቢራ እንደምናደርግ በዒድ ቀን አስተምረውናል። ልክ አሁን መግቢያ ላይ ያልኩት አላሁ አክበር አላሁ አክበር አላሁ አክበር ብዬ እንዳልኩት ማለት ነው። ይሄንን የመራቸው አላህ ነው። ይህንን የተክቢራ ስርዓት በነብዩ አለይሂ ሰላቱ ወሰላም በኩል ያስተማራቸው አላህ ነው። ስለዚህ ተክቢራ ልታደርጉለት ይገባል። አንድ ሁለተኛ ኒዕማ ዐዚማ ሚነላህ ሱብሓነሁ ወተዓላ ሊልሙስሊሚን ለሙስሊሞች አላህ የዋለው ትልቁ ጸጋው ምንድነው? ኢስላምን ጀዐለና ሙስሊመን ሙስሊሞች አላህ አደረገን። ዲኑና ኢስላም የቁል አላሁ ዐዘ ወጀል ሱረቱ አሊ ኢምራን ላይ ምን ይላል አላህ? ኢነ ዲነ ዐንደላሂ ልኢስላም አላህ ዘንዳ የተወደደ ዲን ኢስላም ነው ይላል። ኢስላም ነው። አላህ ወረደቱ ለኩሙል ኢስላመ ዲና ለእናንተ የወደደላችሁ ዲን ኢስላም ነው ይላል ሱረቱ ማኢዳ ምዕራፍ 5 ቁጥር 3 ላይ። ሂድ ሱረቱ ጁሙዓ ምዕራፍ 62 ቁጥር 4 ላይ ذلك فضل الله يؤتيه من يشاء والله ذو الفضل العظيم الله اكبر። ኢስላምን እኮ አላህ ለሚሻው ሰው የሚሰጠው ስጦታ ነው ይላል። ذلك በቃ መመራት ለሚፈልጉ ቅኑ ጎዳና ለመመራት የሚፈልጉ ሰዎች አላህ የሚሰጣቸው ስጦታ ነው። ذلك فضل الله يؤتيه من يشاء والله ذو الفضل العظيم ይላል ሱረቱ ጁሙዓ ምዕራፍ 64 ቁጥር 4 ምዕራፍ 62 ቁጥር 4 ላይ። ለዛ ነው ዩሱፍ አለይሂ ሰላም ሱረቱ ዩሱፍ ምዕራፍ 12 ቁጥር 101 ላይ ዩሱፍ አለይሂ ሰላም አላህ በኋላ ላይ ከቤተሰቦቹ ጋር ካገናኘው በኋላ ደስታውን ሙሉ ካደረገለት በኋላ ምንድነው ያለው? ፋጢረ ሰማዋቲ ወልአርድ የሰማያትና የምድር ፈጣሪ የሆንከው ጌታዬ ሆይ ፋጢረ ሰማዋቲ ወልአርድ። በኋላ ላይ ዱዓውን ሲጨርሰው ምንድነው ያለው? ሱብሃንአላህ ወዐለምተኒ ሚን ተዕዊል አልአሐዲስ የህልም መፍታትን ጥበብ አስተማርከኝ ካለ በኋላ ሱብሃንአላህ ተወፈኒ ሙስሊመን አለ። ሙስሊም አድርገህ ግደለኛል። ምክንያቱም ሙስሊም ሆኖ መሞት በኢስላም ጥላ ስር ኖሮ በኢስላም ጥላ ስር መኖር ትልቅ የሆነ ጸጋ ነው። አላህ ለሁላችንም በኢስላም ላይ ሆነን የምንሞት አላህ ያድርገን። ሌላ